ሰላም ጤና ይስጥልኝ እንደምን አላችሁ? ዊዝደም ኦፍ ሰለሞን ነኝ። ያው ሰሞኑን ትንሽ ጠፋ እንዳልኩ ይሰማኛል። ትንሽ አንዳንድ ነገሮች ላይ ፎከስ አድርገን እየሰራን ነበርና ነው። አሁን እንኳን ለእናንተ ላስተላለፍ የመጣሁት መልእክት ምንድነው? ይሄ ሰሞኑን አዘጋጅተነው የነበረው ይሄ ለብልት ማሳደጊያ ማወፈሪያ እንዲሁም ድክመት ወሲብ ላላቸው እንዲሁም ብልቶቻቸው ባላስፈላጊ ነገሮች ፓራላይዝ ይሄ ጀስት የመቆም ችግር ላለባቸው የመልፈስፈስ ችግር ላለባቸው ቶሎ ለሚጨርሱ ሰዎች ያዘጋጀነው አንድ ኸርባል ሜዲሲን ነበርና ብዙ ሰዎች እየደወሉ የሚጠይቁን ነገር አለ። ሞር የሚጠይቁት በፖስታ ቤት ወይም በሰው መላክ እንደሚችል ነው የሚጠይቁት። ነገርየው ያው የተዘጋጀው በእቃ ስለሆነ እቃው እንትኑን መላኩ አይደለም ችግሩ፣ ግን ኸርባሉን ወስዳችሁ ስለተቀባችሁት ብቻ ለምትፈልጉት ነገር ወይም የምትፈልጉትን ውጤት ልታገኙበት ስለማትችሉ ብትችሉ በአካል ተገኝቶ ኸርባሉን እንዴት እንደምትጠቀሙትና እንዴት አይነት ምን መደረግ እንዳለበት ሙሉ ሌሰኑን ወይም ትምህርቱን ብትወስዱት እመክራለሁ። ምክንያቱም ያው እንደምታውቁት አብዛኛውን ጊዜ ማንኛውም ነገር በገቢሩ መሰረት ከሰሩት ይሰምራል ነው የሚለው። ይሄ የአባቶቻችንን ጥበብ እኔ ከማውቀው ሌላ ነገር ጋር ደምሬ ነው የሰራሁት። አባቶቻችን እነዚህን ኸርባሎች ከዚህ ፐርፐዝ ለዚህ ጉዳይ ብሎ ያስቀመጡት ነገር አለ። ይሄኛውን እኔ ደግሞ ከማውቀው ልምድ ጋር አንድ ላይ በማድረግ ነው ይሄ አሁን ያገኘነውን ውጤት ያገኘንበት። ምናልባት በተደጋጋሚ ሞክረነዋል። ኸርባሉ በትክክል ይሰራል። እና ምንድነው ልላችሁ የፈለኩት ይሄ ለዚህ ፐርፐዝ ሶሉሽን ይሆናል ብለን ያመጣነው ነገር እናንተ ከምትከፍሉን ገንዘብ ይልቅ የሚያስደስተን ምንድነው ያላችሁ እንደሆነ ሰዎች በትክክል ወስደው በተዛዙ መሰረት ሲጠቀሙት ብቻ ነው መፍትሄ ሊያገኙ የሚችሉት። ዜርፎር የግድ ብትችሉ ባትችሉ ደግሞ የምትልኩት ሰው የሚነገረውን ነገር በትክክል ለእናንተ ማስተላለፍ እንዲችል ቢሆን አሪፍ ነው። እርግጥ ነው እንትኑን አዘጋጅቻለሁ። ይሄ እንዴት መጠቀም እንዳለባችሁ ምን ማድረግ እንዳለባችሁ እያንዳንዱ ማኑዋሉን ጽፌ አዘጋጅቼዋለሁ። ግን ብዙ ጊዜ ወረቀት አንብቦ ከመስራት ይልቅ ኖርማል ታይቶ በዚህ መልኩ እንዴት ማድረግ እንዳለባችሁ በአካል ተገናኝቶ የሚሆነው ነገር ከሁሉ የተሻለ ነው። አለበለዚያ ደግሞ ቪዲዮ ኮሎችን ልንጠቀም እንችላለን። ምን ማድረግ እንዳለባችሁ እንዴት መቀባት እንዳለባችሁ ተቀብታችሁ ምን ያህል ደቂቃ እንደሚወስድ ያንን ሁሉ ማኑዋሉ ላይ ኢንስትራክሽን ማኑዋሉ ላይ አዘጋጅቻለሁ። ቢሆንም በአይን ያዩትና በጆሮ የሰሙት ልዩነት አለሁና እዛ ላይ ፎከስ ብታደርጉላለሁ። እና በተለይ ይሄ በወጣትነት እድሜያቸው ይሄ ሴጋ ይባላል በቀላል አማርኛ ሴጋ ነክ ነገር የሚጠቀሙ ወንዶች ብዙ ጊዜ ትዳር በሚይዙ ሰዓት ላይ ቶሎ የመጨረስ ችግር፣ ብልቶቻቸው ያለመቆም ችግር፣ የመፍራት ችግር፣ የብልት መጠን አነስተኛ የመሆን ችግር ያጋጥማቸዋልና በተለይ ወጣቶቹ ከሴቶች ጋር ያላችሁ መልካም ግንኙነት እንዲቀጥል ብትጠቀሙት አሪፍ ነው። ይህ ምናልባት የመጀመሪያው ኸርባል ሊሆን ይችላል። በዓለም አቀፍ ደረጃ ምናልባት በሰርጀሪና ይሄ ፓምፕ ሲስተም ይጠቀማሉ ፈረንጆቹ። ሁለቱም ግን በጣም አደገኛ የጎንዮሽ ጉዳት እንዳላቸው የታወቀ ነው። ይህን የሕክምና ባለሙያዎቹ ሊያስረዱ ይችላሉ። እኛ ያዘጋጀነው ኸርባል ግን ምንም የጎንዮሽ ጉዳት የለውም። ኢቭን ወደ ሆድ እንኳን ቢወሰድ ነው የምላችሁ፣ እንኳን አይደለም በቅብ ደረጃ ላለው ነገር በመቀባት ደረጃ ላለው ነገር ስትቀቡ ግን ስለቀባችሁት ብቻ የብልት መጠንን ስለማያሳድግም ስንፈተ ወሲባችሁንም ስለማያስተካክል ይሄ ፓራላይዝ ያደረጉ ብልቶች የመቆም ችግር ላለባቸው ችግሮች በእድሜ ለገፉ ሰዎች ለምሳሌ ብዙ ጊዜ የብልት መቆም ችግርና ቶሎ የመጨረስ ችግር ያጋጥማቸዋል። ብዙዎች የምትቸገሩበት ችግር እንደሆነ አውቃለሁ። ያው በአብዛኛው ተደውሎ የምንጠየቀው ይሄ ጉዳይ ስለሆነ ዜርፎር ለማወፈርም ቁመቱን ለማሳደግም የመልፈስፈስ ችግር ላለባቸውም ቶሎ የመጨረስ ችግር ላለባቸውም አንድ ላይ መፍትሄ የያዘ ነገር ስለሆነ እንዴት እንደምትሰሩትና ለምን ያህል ጊዜ መስራት እንዳለባችሁም ሌሰኑ ስለሚሰጥ ብትችሉ በአካል ተገኝታችሁ ብትወስዱ እንመክራለን። ብትችሉ በአካል ተገኝታችሁ ብትወስዱ፣ አለበለዚያ ደግሞ እንደነገርኳችሁ ቪዲዮ ኮሎችን እንጠቀማለን። በትክክል ኸርባሉን እንትን ካላችሁ ለኛ የምስራችሁ የምትከፍሉን ገንዘብ አይደለም። የምንሰጠውን ትምህርት ወይም የምንሰጠውን ገለጻ በመጠቀም በትክክለኛው መንገድ ለለውጥ ስትሰሩና ስትለወጡበት ለኛ በዓለም ደረጃ ታዋቂ ታደርጉናላችሁ። ምክንያቱም ሰርተህ ገንዘቤን ወሰደብኝ ተጭበረበርኩ የሚለው ነገር በጣም ነው ሞራል የሚነካው። ምናልባት ለሌቦች ምንም ላይመስል ይችላል።
ለሌቦች አጭበርብሮ መውሰድ እንደ ክብር ነው የሚቆጠረው። ለእኛ ለእንሰራ ላሰብን ሰዎች ግን ሞራላችን ነው የሚነካውና ከፍለኸኝ ወስደህ ቤት ውስጥ ያ የሰራኸው ነገር እኮ ከምትለኝ ይልቅ ትክክለኛውን የሰጠውህን መድኃኒት በትክክሉ ተጠቅመህ ለውጡን ስትነግረኝ የበለጠ ለኔ ምስራች ነው። የበለጠ እንድሰራ ያደርገናል። በዓለም አቀፍ ደረጃ ታዋቂ እንድንሆን ያደርገናል። ምናልባት ይህ ህርባል ለዓለም አቀፍ ደረጃም ለዓለም አቀፍ ገበያዎችም የምናቀርብበት ሁኔታዎች አሉ። ምክንያቱም በጣም የሚገራርሙ ህርባሎች አሉ። ታውቃላችሁ፣ ከሰፈር ከተራ ቦታ ላይ ተነስተው ዓለም አቀፍ ገበያን የሚቆጣጠሩ እዚህ ላይ ልንሰራበት እንችላለን። እና ፕሊስ ብትችሉ በፖስታ ቤት እንድንልክላችሁ ከምታደርጉ ይልቅ ብትችሉ መምጣት የምትችሉ ሰዎች በአካል ተገኙ። ከዚህ በላይ አስፈላጊ ነገር ስለሌለ በትዳር ውስጥ መጣጣም፣ በትዳር ውስጥ በፍቅር ለመኖር በኮንፊደንስ ማጣት፣ በትዳር ውስጥ ኮንፊደንስ ማጣትን የሚያክል በጣም አሰቃቂ ነገር የለም። ሰው መጀመሪያ ሲገባ ታውቃላችሁ ሴክሹዋል ፕሮብሌም ሴክሹዋል ኢሹዋቸውን ነው የሚፈልጉት አይደል? ቀጥሎ ነው ልጅ መውለድ፣ ቀጥሎ ነው አብሮ መኖር፣ ቀጥሎ ነው ቤት ማፍራት፣ ቀጥሎ ነው ቤት መስራት። ዜርፎር እነዚህ ነገሮቻችሁን የተጣጣመ ትዳርና የተጣጣመ ህይወት ወይም ደግሞ በራሳችሁ ኮንፊደንስ እንዲኖራችሁ የምትፈልጉ ከሆነ ሞር ፎከስ አድርጋችሁ እዚህ ላይ ስሩበት። ይሄ ነገር የዓለም ፍጻሜ ነው እያልኩ አይደለም። ይሄ ነገር ከሌለ ትዳር ይፈርሳል እያልኩ አይደለም። ማለት የፈለግኩት ነገር ብዙዎቻችሁ ይገባችኋል ብዬ አስባለሁ። ብዙ ወንዶች በምን ይሰበራል ያላችሁኝ እንደሆነ በሴክሱዋል ዝቅተኛ መሆን፣ ይሄ ፍርሃት፣ ሀፍረት፣ አላስደስታት ይሆን አላረካት ይሆን የሚል ስሜት፣ እንደዚህ ይሆን የሚል ስሜት ታውቁታላችሁ ወንዶች። ያው አንዳንድ የስነ ልቦና መጽሐፍቶችን በዚህ ዙሪያ ላይ ብዙ ጽፈዋል። ያንን መድገሙ ትንሽ እና ስሩበት፣ ወጣቶቹም ስሩበት። በእድሜ ገፋ ላላችሁ ሰዎችም በምንም አይነት ነገር ይሄ ብልት መቆም ጨርሶ የማይቆምላቸው ወንዶችም አሉና ይሄ ነገር ከኤክሰርሳይዝ ጋር የተያዘ ነገርም ስላለው ማስእንትኑ ይሄ የምንሰጣችሁ ህርባሉ ተጠቀሙበት። ህይወታችሁን አጣፍጡት። በትዳራችሁ መልካም ግንኙነት እንዲኖራችሁ ብትሰሩበት አሪፍ ነው። ዊዝደም ኦፍ ሰለሞን ነኝ። ስርማሹ ቅጠል በጣሹ እላችኋለሁ።